+24 ህንፃ ነው እየገነባን ያለነው። እዛ ጋር ኢንቨስት ለሚያደርጉ ሰዎች አንድም ትርፋማም ነው የሚሆኑት፣ ለመኖሪያም ቢሉ ደግሞ ደህንነቱ የተጠበቀ ቦታ ነው የሚሆነው። እስከ 5 ድረስ ቤቶች የሉትም፣ ግን ደግሞ እነሱ የሚገለገሉባቸው ነገሮች ነው የሚሆነው። ቤዝመንትን ጨምሮ መዋኛ ገንዳ፣ የልጆች መጫወቻ፣ እንዲሁም መሰብሰቢያ አዳራሽ፣ ጂም፣ ስፓ ለሴቶች ለብቻ ለወንዶች ለብቻ ስለሆነ እነሱን ነገሮች ነው የምንጠቀማቸው። እኛ ቤቶች ላይ ባለ 2 መኝታ እስከ ባለ 4 መኝታ አማራጮች አሉት። አፓርትመንቶቻችን ላይ 5 ሊፍቶች አሉት። በ10% ቅድሚያ ክፍያ የቤት ባለቤት መሆን ይችላሉ። ለምሳሌ አሁን 100% ለሚከፍል ሰው የ21 ሚሊዮን ብሩ ወደ 5 ሚሊዮን ብር ቅናሽ አለ። ለማለት 16 ሚሊዮን ብር ይመጣል ማለት ነው። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ስለ ካምፓኒያችሁ ከመጠየቄ በፊት ስላንቺና ስላለሽ ስራ ፖዚሽን ትነግሪኛለሽ ማለት ነው። እሺ፣ እንኳን ደህና መጣችሁ ወደ ሰመር ሪል ስቴት ማዕዘኖች። አመሰግናለሁ። እኔ ኤልሳ እባላለሁ። የሰመር ሪል ስቴት የሽያጭ አማካሪ ነኝ። በጣም ደስ ይላል። እንግዲህ ሰመር ሪል ስቴት ካልን አይቀር ሰመር ሪል ስቴት ማን ነው ወይ ደግሞ በምን ስራ ዘርፍ ላይ ነው እየተሰማራ የሚገኘው የሚለውን ነገር ትነግሪኛለሽ? እሺ፣ እኛ ሰመር ሪል ስቴት እንባላለን። ከዚህ ቀደም ለ35 ዓመት ያክል ትራንስፖርቴሽን ላይ ነበር ነው። ቀሪዎቹን 5 ዓመታት ከአሁን ካለንበት 5 ዓመት ቀድሞ ደግሞ ወደ ኮንስትራክሽኑ ገብተን ቤቶችንም አስረክበናል። አሁን ደግሞ አዲስ ፕሮጀክት ይዘን መጠናል ማለት ነው። ኦኬ፣ በጣም ጥሩ ነገር ነው። እስቲ ታዲያ አሁን ላይ ሰመር ምንድን ነው ይዞልን የቀረበው? እሺ፣ ሰመር ሪል ስቴት አሁን ላይ ይዞላችሁ የቀረበው ከዚህ ቀደም እንዳልኩሽ ኮንስትራክሽኑ ላይ 5 ዓመት ነበረን። በ2 ዓመት ጊዜ ውስጥ ሴቶች አደባባይ ካሳንቺስ አሁን የምንገኝበት ቦታ ማለት ነው G+17 ህንፃ ጥንቅቅ አድርጎ አስረክቧል። አሁን እየኖሩበት ነው የሚገኘው በ2 ዓመት ውስጥ በ2 ዓመት ጊዜ ውስጥ። በጣም ደስ ይላል። ስለዚህ ምንም አይነት ከደንበኛ የተቀበለው ምንም አይነት ክፍያ ሳይኖር ነው ራሱ በራሱ በጀት ገንብቶ ያስረከበው። ከዛ በኋላ ነው ለሽያጭ እንኳን የቀረበው ማለት ነው። ስለዚህ መጀመሪያ ግንባታውን ካጠናቀቀ በኋላ ነው ሙሉ ለሙሉ ለሽያጭ የቀረበው። ከዛ በኋላ ነው ለሽያጭ የቀረበው። ብዙም አልቆየም፣ ወዲያው ነው ሽያጩ የተጠናቀቀው። አሁን ደግሞ ሁለተኛ ሳይቱን በእንግሊዝ ኤምባሲ አዲስ ፕሮጀክት ይዘን መተናል። እንግሊዝ ኤምባሲን ካወቅሽው አካባቢው በጣም አሪፍ የሚባል ነው። ለደንበኞችን በጣም የሚመች ጫካ ፕሮጀክት ከሱ ቅርብ ርቀት ላይ ነው የሚገኘው። በአካባቢው 16 በላይ ኤምባሲዎች አሉ። ብሪቲሽ፣ ኬንያ ከእንግሊዝ ኤምባሲ በተጨማሪ ማለት ነው። ስለዚህ እዛ አካባቢ ላሉ ሰዎች ወይም ደግሞ ኢንቨስት ለሚያደርጉ ሰዎች አንድም ትርፋማም ነው የሚሆኑት፣ ለመኖሪያም ቢሉ ደግሞ ደህንነቱ የተጠበቀ ቦታ ነው የሚሆነው። G+24 ህንፃ ነው እየገነባን ያለነው እዛ ጋር። ኦኬ፣ ወደ ላይ ማለት ነው። ወደ ላይ G+24 ነው። ምንም አይነት ሱቆች የሉትም። እሱ ደግሞ አንድ ተጨማሪ እንትን ነው ጠቀሜታ አለው። ምክንያቱም ብዙ አፓርትመንቶችን ካየሽ ሱቆች ይኖሩታል። ይሄ ተዋከበ ነገር ነው የሚሆነው። ይሄኛው አፓርትመንት ብቻ ነው። ስለዚህ መኖሪያቸው ሴፍቲያቸው ተጠብቆ ነው የሚኖሩት። የኛ ቤቶች የሚጀምሩት ከ5 ነው። ከሱ በታች ያለው ቤዝመንትን ጨምሮ መዋኛ ገንዳ፣ የልጆች መጫወቻ፣ እንዲሁም መሰብሰቢያ አዳራሽ፣ ጂም፣ ስፓ ለሴቶች ለብቻ ለወንዶች ለብቻ ስለሆነ እነሱን ነገሮች ነው የምንጠቀማቸው። ስለዚህ
እስከ 5 ድረስ ቤቶች የሉትም፣ ግን ደግሞ እነሱ የሚገለገሉባቸው ነገሮች ነው የሚሆኑት። ለነዋሪ ብቻ ታስበው ማለት ነው። ብቻ ታስበው። ስለዚህ መኖሪያ ነው አፓርትመንቱ፣ መኖሪያ ብቻ ነው። በጣም አሪፍ ነገር ነው። እንግዲህ የነገርሽኝ ያለሽው ቀደም ብላ ያስረከባችሁት ሳይት ሴቶች አደባባይ ነው ያልሽኝ። አሁን ደግሞ አዲሱ ሳይታችሁ እንግሊዝ ኤምባሲ። ብዙም አይራራቅም፣ ቅርብ ርቀት ላይ ነው ያለው። 2 ወር ሆነናል ወደ ሽያጭም ከወጣን ማለት ነው። 2 ወር በጣም አሪፍ ነው። ኦኬ። ስለዚህ ይሄንን ካልሽኝ አይቀር እስቲ ያሉሽን የካሬና የመኝታ ቤቶች አማራጭ ትነግሪኛለሽ? እሺ፣ እኛ ቤቶች ላይ ባለ 2 መኝታ እስከ ባለ 4 መኝታ አማራጮች አሉት። አፓርትመንቶቻችን ላይ 5 ሊፍቶች አሉት ተጨማሪ ማለት ነው። ስለዚህ አንደኛው የእቃ ይሆናል፣ 4ቱ ደግሞ የሰው ነው የሚሆነው። በ10% ቅድሚያ ክፍያ የቤት ባለቤት መሆን ይችላሉ እዚህ ሎኬሽን ላይ ማለት ነው። አሁን በማስታወቂያ ዋጋ ነው ያለነው፣ እየሸጥንም ያለነው በማስታወቂያ ዋጋ ነው። 50 ከወለድ ነፃ የባንክ አገልግሎትን አመቻችተን ነው የቀረብነው። ስለዚህ አንድ ሰው በ10% ቅድሚያ ክፍያ እዚህ ቤት ላይ ባለቤት መሆን ይችላል ማለት ነው። በጣም ጥሩ ነገር ነው እየነገርሽኝ ያለሽው። ስለዚህ ቅድሚያ 10% ቢከፍሉ የቤት ባለቤት መሆን ይችላሉ ነው። ባለ 2 መኝታ እስከ ባለ 4 መኝታ አለን እንዳልኩሽ በ10% ነው ከነሱ ሁሉም በ10% የሚደረገው 10% ነው እስከ 4 መኝታ። ግን ደግሞ ደንበኛ ከዚህ ተጨማሪ ከፍ አድርጌ እከፍላለሁ የሚል ከሆነ ደግሞ እኛም ቅናሽ እያደረግንለት እስከ 50 እስከ 100 ድረስ መክፈል ይችላሉ። እኛ ደግሞ እስከ 30% ቅናሽ ተጨማሪ እናደርጋለን ማለት ነው። እስቲ ስለ ቅናሾቹን ዲቴይል ንገሪ። እሺ፣ ባለ 2 መኝታ እስከ ባለ 4 ነው እንዳልኩሽ ያለን። ባለ 2 መኝታ 157 ካሬ ያለን ደግሞ አጠቃላይ ዋጋው ወደ 13 ሚሊዮን ብር ይሆናል። ቅድሚያ ክፍያ ደግሞ 1.3 ይጠበቅበታል ማለት ነው አንድ ደንበኛ ለመግዛት። እዚህ ባለ 3 መኝታውን ደግሞ ለመግዛት 14 ሚሊዮን ብር ነው የሱ ቅድሚያ ክፍያ ደግሞ 1.4 ሚሊዮን ብር ይጠበቅበታል። ባለ 4 መኝታውን ለመግዛት ደግሞ 21 ሚሊዮን ብር ነው። ካሬው ደግሞ 240 ካሬ ነው። ስለዚህ የኛ ቤቶች እንዴት ነው ሬዚደንሻል ስለሆኑ ሰፋ ያሉ ካሬዎች ናቸው። እንዲህ ትናንሽ ካሬ ሆኖ ብዙ ውክብክብ ያለ አይሆንም። ስለዚህ ባለ 4 መኝታውን 21 ሚሊዮን ብር አጠቃላይ ዋጋ፣ ቅድሚያ ክፍያ ደግሞ 2.1 ሚሊዮን ብር ከፍለው መግዛት ይችላሉ። ይሄ ምንድነው 10% ለሚከፍሉ ብቻ ነው ይሄኛው እንጂ ይሄ ዋጋ እስከ 30% ቅናሽ ሲደረግላቸውና ከፍ አድርገው ለሚከፍሉ ሰዎች ደግሞ ወደ 3 ሚሊዮን ብር 4 ሚሊዮን ብር ከእያንዳንዱ ቤት ላይ ቅናሽ ያገኛሉ ተጨማሪ ማለት ነው። ስለዚህ ከፍ አድርገው ለሚከፍሉት ማለት ስንት ፐርሰንት ከከፈሉ ማለት ነው? ለምሳሌ አሁን 100% ለሚከፍል ሰው የ21 ሚሊዮን ብሩ ወደ 5 ሚሊዮን ብር ቅናሽ አለው። ማለት 16 ሚሊዮን ብር ይመጣል ማለት ነው አጠቃላይ ዋጋው። አሪፍ የቅናሽ እንትን ያላችሁ አጠቃላይ ለሚከፍሉ ሰዎች እንደውም አድቫንቴጅ አለው። ምክንያቱም አይጨናነቁም። አሁን ለምሳሌ 10% ለሚከፍሉ ሰዎች ከ7 ወር እስከ 8 ወር ባለ ጊዜ ውስጥ ሁለተኛውን ክፍያ እንጠይቃለን እኛ። ስለዚህ አሁን 100% የከፈለ ሰው ቤቱን ነው የሚጠብቀው። በ2 አመት ጊዜ ውስጥ ነው ቤታችን የሚረከበው። ስለዚህ 2 አመቱን ጠብቆ ቤቶቹን ያገኛል ማለት ነው። ምንም አይነት ክፍያ እስከዛ ድረስ አይጠየቅም። ነገር ግን አሁን 50 መክፈል የሚፈልግ ሰው ካለ እስከ 25% ቅናሽ አለ። 50ውን ከፍሎ ደግሞ 50ውን ደግሞ ከባንክ ጋር ማያያዝም ይችላሉ። በረጅም አመት ባንክ አማራጭ ስላለን ማለት ነው። በጣም እንግዲህ አሪፍ አማራጭ ነው ይዛችሁ የቀረባችሁት ያላችሁ። ታዲያ ይህን ሁሉ ነገር ካልሽኛ አይቀር በ2 አመት ውስጥ ጥንቅቅ ተብሎ የሚረከበው ምን አይነት የአከፋፈል ፕሮግረስ ነው ያለው? የኛ አሁን አከፋፈል ፕሮግረሳችን የመጀመሪያው 10% ነው እንዳልኩሽ። ቀጣይ 15% እያለ በግንባታ ሂደት ነው የሚከፈለው። በግንባታ ሂደት። ስለዚህ አንድ ደንበኛ እያየ ነው የሚከፍለው እንጂ ሳይ የሚከፍለው ነገር የለም። ክፍያ አምጣ ስለተባለ ብቻ አይከፍልም። ሄዶ ኮንስትራክሽኑን አይቶ ደርሷል ወይ የሚለውን አይቶ በሱ መሰረት ነው የሚከፍለው። ይሄ ደግሞ ውላቸውም ላይ ተያይዞ ነው የሚሰጣቸው። በተጨማሪም ደግሞ እኛ ምንድነው ፖስቴንሽን የሚባል ቴክኖሎጂ ነው የምንጠቀመው። እሱ ማለት ደግሞ ይሄ የግንባታ ፍጥነትን ያበረታታልናል ብቻ ሳይሆን በፊት አሁን እስላም የምንሞላው በወር ፈጠን ራሱ ከተባለ 2 ወይ 1 ነው። አሁን በወር 4 እስላም እንሞላለን። ስለዚህ የግንባታ ሂደቱ ቶሎ እንዲፋጠን ያደርጋል ማለት ነው። ሁለተኛ ደግሞ ቤታቸው ላይ ኮለን የሚያስቸግር መሀል ላይ ምናምን አይተሽ ከሆነ ብዙ ቤቶች ላይ እነሱ አይነት ኮሎኖች ይኖራሉ። እነሱ አይነት ኮሎኖች አይኖሩም ይሄኛውን ቴክኖሎጂ ስለምንጠቀም እንዳልኩሽ። ሶስተኛ ጥራት ነው። ከጥራት አንፃር አንዳንድ ቤቶች ላይ ካየሽ ይሄ መስንጠቅ ነገር አለ፣ ስንጥቅ ነገር ታያለሽ። እነሱ አይነት ነገሮች አይኖሩም፣ ጥንካሬም ስላለው ማለት ነው።
ስለዚህ እሱን ቴክኖሎጂም ስለምንጠቀም ግንባታቸው በትክክል በተባለው ጊዜ ነው የሚረከቡት። ስለዚህ እነሱም ደግሞ ክፍያቸውን በተባለው ጊዜ ከፍለው ይጨርሳሉ ማለት ነው። እሺ እንግዲህ በጣም ጥሩ ነገር ነው እየነገርሽኝ የነበረው። ይሄንን ካልን አይቀር ግን እስቲ ሰመር ሪል ስቴት ከሌሎቹ ሪል ስቴት ምን ለየት የሚያደርገው ነገር አለ? ሰመር ሪል ስቴት ከሌሎቹ ለየት የሚያደርገው አንደኛ ቦታው ነው። ሎኬሽኑ እንዳልኩሽ በጣም ወሳኝ ቦታ ነው። ከጫካ ፕሮጀክት ቅርብ ርቀት ላይ ነው። ስለዚህ ወደፊት እዛ አካባቢ የኪራይ ቫልዩ ለመሸጥ ራሱ ቢያስቡ ቫልዩ በጣም ከፍ ያለ ነው የሚሆነው። ሁለተኛ ደግሞ ፕራይሳችን ነው። ፕራይሳችን ካየሽው ከሌሎች እንደውም ወጣ ብለው ከሚሰሩ ዋጋዎች እንደዛ አይነት ነው ዋጋው ያለው እና እኛ በማስታወቂያ ዋጋ እየሸጥን ስለሆነ ፕራይሱም ደግሞ ዋና የሚለየው ነገር ነው። ሶስተኛ ደግሞ የባንክ አማራጭ ይዘን የመጣ ነው። እኛ 50-50 ባንክ አማራጭ አለው፣ ከወለድ ነፃም አለው። ስለዚህ ይሄም ደግሞ ከሌሎች ለየት ያደርገናል። ወለድ ነፃ ብዙ ጊዜ የለም። ብዙ ቦታ ላይ ባንክ አለ ይባላል፣ እርግጠኛም አይደሉም። ሲቀጥል ደግሞ ከወለድ ነፃም አይደለም። ከወለድ ነፃ ማለት አንድ ሰው 5 ሚሊዮን ብር ቢበደር የዛሬ 7 ዓመት የሚከፍለው ያችን 5 ሚሊዮን ብር ማለት ነው። በወለድ ሲታሰብ ግን 2 ሚሊዮን ሊወልድበት ይችላል። ስለዚህ 3 ሚሊዮን የሰው ዕዳም እየከፈለ ነው የሚሄደው። ይሄ ግን የራሱን ቤት በቃ ስለዚህ የሚከፍልበትን ጊዜ ያራዘምንለት እንደማለት ነው። ስለዚህ እሱም ከሌሎቹ ለየት ያደርገናል። አራተኛው ደግሞ ዴሊቨሪ ታይማችን ነው እንዳልኩሽ። ስለዚህ ይሄኛውን በ2 ዓመት ነው ጥንቅቅ አድርገን ያስረከብነውና ያውም ከደንበኛ ምንም አይነት ሳንቀበል ምንም አይነት ገንዘብ። ስለዚህ ይሄም ደግሞ በቶሎ ማድረሳችንም ደግሞ ከሌሎቹ ለየት ያደርገናልና በአሁን ታይም ቤት መግዛት ብቻ ሳይሆን እነዚህ ነገሮች ትኩረት አድርጎ ነው መግዛት ያለበት። ብዙ ቦታዎች ስለሚወጣ ከባንክ አንፃር ምን አይነት ነው ያለው፣ እንዴት ነው የምከፍለው፣ አሁን ያለው ዋጋ፣ ሎኬሽኑ እንዴት ነው፣ ወደፊት ያዋጣኛል የሚሉትን ነገሮች አጥንተውና ለመረከብ ደግሞ ከዚህ በፊት ሳይት አስረክቧል ወይ የሚለውን ነገር አጥንተው ቢገቡ ተመራጭ ነውና እኛም እሱን ስላሰብን ነው። ስለጎበኛችሁንም እናመሰግናለን። እናንተንም ማዘኖች ያው ብዙ ጊዜ ስታስተዋውቁም ስለምናየኛ ሰመር ደግሞ ለደንበኞቻችሁ አይ ቲንክ በጣም ጥሩ ነገር ይዞ የመጣ ይመስለኛል። አሁን ደግሞ ሳምፕል ሃውሶች አሉን እዚህ ጋር እንዳልኩሽ ከሳንቺሱ ጋር ያለቁ ቤቶች አሉን። እዚህ መግዛት ለሚፈልግ ሰው እዚህ መግዛት ይችላል። በዚሁ ዲዛይን ደግሞ እዛኛው ጋር ቀስ ብዬ የምከፍለው የሚፈልግ ሰው ደግሞ እንግሊዝ ኤምባሲው ጋር መግዛት ይችላል እና ሳምፕል ቤቶቹን ላሳይሻል። እሺ ደስ ይለኛል። አሁን ደግሞ ማሳይሽ የኛ ሳምፕል ሃውሳችን ነው። እንደ ሳምፕልም ነው ግን መግዛት የሚፈልግ ሰው ካለ ደግሞ መግዛት ይችላል ማለት ነው። ስለዚህ ሳሎናችን ነው። ቅድም እንደውም ከሌሎች ሪል ስቴቶች ምን ይለያቸዋል እያልሽ ነበር ነው። ዲዛይንን አልጠቀስኩም። ዲዛይናችንን ትንሽ ዩኒክ ነው። ኦፕን ኪችንም አለው። ተጨማሪ ደግሞ ክሎዝድ ኪችንም ያላቸው ናቸው። ሁለት ኪችን ነው ያለው። ኦፕን እና ክሎዝድ። ያው እኛ ሀበሻ ሲሆን ወጣ ስለምናመጣ ለሱም እንደ ክሎዝድ ኦፕን ደግሞ ለሚፈልጉት ደግሞ ኦፕንም ተጨማሪ አድርገን ነው የሰራናቸው። ስፋታቸውን ደግሞ እንደምታያቸው በጣም ደስ ይላል። በጣም ሰፊ ነው። በረንዳም አለን። አሪፍ እይታም አላቸው። እዚህ ጋር እንግዲህ ጫካ ቤተ መንግስት ምናምን ስልሽ የነበረ አዲሱ ፕሮጀክት እዛ አካባቢ ነው ማለት ነው። አዲሱ ቤተ መንግስት ይሄ ራሱ ቅርብ ርቀት ላይ ነው። ያኛው ደግሞ አይደረግም፣ ቅርብ ናቸው። ስለዚህ ይሄ ካሳንቺስ አደባባዩ ላይ ነው የሚገኘው። ሙሉ ለሙሉ የተጠናቀቀ ቤት ነው። ከዚህም የሚፈልግ ሰው ካለ ደግሞ ባለ 4 መኝታ 39 ሚሊዮን ብር አለ አይደለ? ከሱም ደግሞ ድርድር አለው። መተው ቅናሽ ተደርጎላቸው መግዛት ይችላሉ። በጣም እይታው ደግሞ እንደምታየው ነው። በዚህ ጋር ካሳንቺስ እናያለን። በዛኛው ደግሞ መኝታ ቤቶችን አሳይሻለሁ። ሌሎች እይቶች አሏቸው ማለት ነው። እዚህ ጋር አሁን ያሳየሁሽ ባለ 4 መኝታዎች አይደሉ? አንደኛ ክፍል እዛ ጋር አለ። ሁለተኛ ክፍል እዚህ ጋር አለ። እዚህ ጋር ደግሞ ኮመን ባዝሩም አለ። እዚህ ጋር ሶስተኛ መኝታ አለ። ሁሉም ደግሞ ቁም ሳጥን አላቸው የየራሳቸው ማለት ነው። ቁም ሳጥን አለ። ስለዚህ ፉሊ ፈርኒሽድ ለሚፈልግ ነው ፉሊ ፈርኒሽድ የምታስረክቡት ወይስ ለሁሉም ነው? እንግሊዝ ኤምባሲ እኮ ሰሚ ፊኒሽድ ነው። ያው ደንበኛው ብዙ ጊዜ ፊኒሽንግን በራሱ ቢሰራው ነው የሚመርጠው። ስለዚህ ከዋጋ አንፃር ከሚመርጡት የከለር የእቃዎች አንፃር በራሳቸው ምርጫ እንዲሰሩ ነው። ግን ፉል ፊኒሽድ የሚፈልጉ ከሆነ የኛን ይሄን አይተው ልክ በዚህ መልክ ይሰራልን የሚሉ ከሆነ ደግሞ በፉል ፊኒሽድ ነው የምናስረክበው። እራሱ ምናምን ምንም አያሳስብም። ምናምን ታየው ነው እዚህ ጋር እያየሻቸው ናቸው። በጣም አሪፍ ናቸው። እቃ ነው የሚሰሩት። በሮቹንም መስኮቶቹንም ካየሻቸው ያው ከውጭ ነው የሚመጡት። ትልቅ ድርጅትም ስለሆነ ስለዚህ በኳሊቲ የምንታማ ነገር ነው። አይ በጣም አሪፍ ነው። ሶስተኛው ክፍል ነው። ይሄም ደግሞ የራሱ ባዝሩም ነው።
ይሄኛው ኖርማል ሩም ነው ወይስ ማስተር ቤድሩም የሚባለው? አይደለም ኖርማል ሩም ነው፣ ግን ለአሰራሩ ደግሞ እንደ ማስተር ቤድሩም የራሱ ባዝሩም አለው። የራሱ ባዝሩም አለው። ቁም ሳጥኖቹ ምናምን ስታያቸው እንደ ማስተር ቤድሩም ነው ስፋታቸው። ይሄ ደግሞ እኛ ጋር ይሄም ኖርማል ቤድሩም ነው። ለልጆቻቸውም ወይ ደግሞ ለእንግዳም አድርገው መጠቀም ይችላሉ። ይሄንም ገዝቼ ልግባ የሚል ሰው ካለ ደግሞ ዛሬውን ገዝቶ ዛሬውን መግባት ይችላሉ ማለት ነው። እዚህ ጋር ደግሞ እይታው ካየሽው ሴቶች አደባባይ ያው አደባባይ ላይ ነው ያለው። ኦኬ ሎኬሽኑም በጣም ወደዚህ ራሱ ቪው በጣም አሪፍ ነው። ይሄ ደግሞ ማስተር ቤድሩማችን ነው። ቅድም ማስተር ነው እያልሽኝ ነበር። ማስተሩ ደግሞ አይሻው ሙሉ አንድ ባለ አንድ መኝታ ነው የሚመስለው። ይሄ ትልቅ ነው በጣም። ስለዚህ እዚህ ጋር መታጠቢያ አለ። ስለዚህ ወደ ማስተር ቤድሩሙ ከገባን መጀመሪያ የምናገኘው መታጠቢያ ነው ማለት ነው። ስለዚህ ሰው መጥቶ እዚህ ጋር ተጣጥቦ ልብሶቹን እዚህ ጋር የሚያስቀምጠው አስቀምጠው መሄድ ይችላል። ሌላ ልብስ ማስቀመጫ አለን ተጨማሪ ተጨማሪ ነው። እዚህ መጀመሪያ እንትን እንዲጠቀሙ ነው እንጂ ኦኬ። እዚህ ጋር አልጋቸው ጎን ደግሞ ተጨማሪ እዚህ ጋር አለ። ይሄኛው ደግሞ ለየት ያለ ዲዛይኒንግ አለው። ዲዛይኑ ደግሞ ይሄም ለየት ይላል። ቀደም እንዳልኩሽ ነው። ከሌሎቹ ምን ይለያቸዋል ስትይ ዲዛይን አለ መጥቀስ። አይ ኦሬዲ እኔ መጥቼ ስላየሁት በጣም ያምራል። የተለየ ዲዛይን አለው። ወደዚህም ወደ 4 ኪሎ ወደ ካሳንቺስም ደግሞ ወደ እንግሊዝ ኤምባሲም ስለዚህ ከአዲሱ ሳይታችሁ ኦልሞስት ተቀራራቢ ስለሆነ ተመሳሳይ የሆነ ቪው አለው ማለት ነው። አሁን እንግዲህ መኝታ ክፍሎችንና ማስተር ቤድሩምን ነው ሳሳይሽ የነበረው። ወደ ኪችኖቹ ደግሞ ልሰድሽና እዚህ ጋር ደግሞ ባዝሩም አለ። ስንት ባዝሩም አለ? ወደ 5 ባዝሩሞች አሉት። አዎ ብዙ ባዝሩም ነው ያየሁት። ኦኬ በጣም ብዙ ናቸው። ስለዚህ ይሄ ኦፕን ኪችናችን ነው። ኦፕን ኪችን ለሚፈልግ እንዳልኩሽ እዚህ ጋር ኦፕን አለ። ክሎዝድ ደግሞ እዚህ ጋር አለን ማለት ነው። ኦኬ ክሎዝድ ለብቻው ለብቻው ማለት ነው። እዚህ ጋር የሰራተኛ ክፍል እስከ ራሷ መጸዳጃ ቤት አለ። እዚህም ጋር በረንዳ አለን ማለት ነው። የሰራተኛ ክፍል እስከ ራሷ መጸዳጃ ቤት አለ። በረንዳም ጨምሮ አላት። ስለዚህ በአጠቃላይ ወደ 4 በረንዳዎች አሉት ማለት ነው። ባለ 4 መኝታውን ለሚገዛ ደንበኛ 4 በረንዳዎች አሉት። በሌላ ደግሞ በተጨማሪ እንዳልኩሽ እይታቸው ነፋሻማ ነው። በሁሉም አቅጣጫው እይታው በጣም ያምራል። ነፋሻ ነው። የናቹራል ላይት የሚያስገባል በደንብ ያገኛል። ደስ ይላል አካባቢ ማለት ነው። ስለዚህ ባለ 4 መኝታችን ይሄን ይመስላል። በጣም ያምራል። እንደዚህ ጥንቅቅ ብሎ መረከብ የሚፈልጉ ከሆነ ወይም ደግሞ ተጠናቆም እንደዚሁ ነው መቀበል የምንፈልግ የሚሉ ከሆነ ኮንታክት ያድርጉን። ያለቁትንም ያላለቁትንም እናሳያቸዋለን። በዚሁ ዲዛይን ደግሞ እዛው እንግሊዝ ኤምባሲ ከዚህ ደግሞ በተሻለ መልኩ ከዚህ በተሻለ መልኩ ይሄ ነገር እንደምታየው ነው። ከዚህ ደግሞ ያኛው ሉክዠሪ አድርገን ነው ይሄ ነው። በጣም ያምራል። በጣም ዘመናዊ ነው። በዛ ላይ ደግሞ በጣም ብዙ ባዝሩም መኖሩ በጣም የሚያስደንቅ ነገር ነው። ናቹራል ላይት አለው፣ ናቹራል ቬንቲሌሽን አለው። ይሄንን ራሱ እንግሊዝ ኤምባሲው ጋር ያገኛሉ። ስለዚህ አንድ ደንበኛ ሙሉ ለሙሉ ያለቀውን ፈልገው አሁን እጅ ላይ ካሽ አለ የሚል ከሆነ ይሄንን ገዝቶ ወዲያው መግባት ይችላል። አይ በ2 አመት እኔ ቀስ ብዬ እንድከፍለው የሚል ከሆነ ደግሞ እንግሊዝ ኤምባሲው ጋር በዚሁ ተመሳሳይ ካሬ በዚሁ በተሻለ ዲዛይን ደግሞ እዛኛው ጋር ማግኘት ይችላሉ ማለት ነው። በጣም እንግዲህ ደስ የሚል ነገር ነው እያዩ ያለሁት። እንግዲህ በጣም አሪፍ ሳይት ነው ያላችሁ። በጣም ደስ የሚሉ ነገሮችን አይቼ የተመለስኩት ሰመር ሪል ስቴት ይሄንን የመሰለ ቤት እንግዲህ ይዞ በመቅረቡ እጅግ ደስ የሚያሳይ ነገር ነው። ወይል የዚህ ቤት ባለቤት ይሁኑ በማለት እኔ እና ታዲያ ይሄን ሁሉ አይቼ እኔ ራሱ እንግዲህ እንደዚህ የሚያምር ሾውሩም አይቼ እንደዚህ የሚያምር ቤት አይቼ ሌሎቹ ደግሞ በተለይ ከሀገር ውጭ ያሉት ሰዎች ይሄንን ቤት መግዛት ለሚፈልጉ ሜቢ ለወዳጅ ለዘመድ ሊሆን ይችላል፣ ለራሳቸው ሊሆን ይችላል። የግድ ከዛ እዚህ ድረስ መምጣት አለባቸው ወይስ የተለየ ያዘጋጃችሁት ነገር አለ ማለት ነው? ውጭ ሀገር ለሚገኙ ሰዎች ቀጥታ ኦንላይን መግዛት ይችላሉ። እሱን ሲስተም ዘርግተናል። ያ ማለት ተወካይ ካላቸው ተወካያቸውን በመላክ ያለውን ዲቴይል ነገር አይተው፣ ተወካይ ከሌላቸው ደግሞ እዛው ሆነው በቪዲዮ ኮል ላይቭ ያሉትን ነገሮች ዲቴይል አሳይተን በዲቴይል መልኩ ውላቸውን እንልክላቸውና አንደኛው ውል ለራሳቸው አስቀርተው የኛን ደግሞ ኦሪጂናል ውል ይመልሳሉ ማለት ነው። ስለዚህ እዛው ሆነው ፔመንት መፈጸም ይችላሉ፣ ቤትን መግዛት ይችላሉ ማለት ነው። ስለዚህ በዚህ መንገድ የቤቱን ባለቤት መሆን ይችላሉ ነው እያልሽ ያለሽ? ምንም የሚያግዳቸው ነገር የለም። እዛው ሆነው በድርጅት አካውንት ፔመንት በማድረግ እኛ ቀጥታ ያሉበት ቦታ ድረስ እንልክላቸዋለን እና ምንም የሚቸገሩት ነገር አይኖርም ማለት ነው። በጣም ጥሩ አማራጭ ነው ይዛችሁ የቀረባችሁ። ታዲያ ይህን ሁሉ ነገር ነግረሽኝ ሰመር ሪል ስቴት እንዴት ልናገኝ እንችላለን?
ሰመር ሪል ስቴትን ያው ቢሮአችንም አለ ከስር በምናስቀምጥላቸው ቁጥር ደግሞ እየደወሉ ቢመጡ ይሄን ሳምንት ብቻ ነው ቅናሻችን የሚቆየው። ስለዚህ ቶሎ ቢገዙ በዚህ ዋጋ በዚህ ፕራይስ እንዳልኩሽ ቅናሾቹም ስላሉት ቶሎ ቢገዙ እና ቢጠቀሙ ባይነን። ስለዚህ ታች በምናስቀምጥላቸው ቁጥር ይደውሉልን፣ ያገኙን። በጣም አመሰግናለሁ። እሺ እናመሰግናለን። ቴንክ ዩ